የስሟ ትርጓሜ በ18ኛው መቶ ክፍለ ዘመን አካባቢ እንዳገኘችም ይነገራል። ስሟንም የሰጠው አንድ አውሮፓዊ ሽፍታ እንደሆነም በስፋት ይነገራል። ለእያንዳንዱ አባወራ መሬቷ ቢከፋፈል እስራኤልን የሚያህል መሬት በነፍስ ወከፍ ለአንድ ሰው ይደርሰዋል። የቆዳ ስፋቷም ከኤርትራም 19 ጊዜ፣ ከደቡብ ኮሪያ 21 ጊዜ፣ ከእስራኤል ደግሞ 15 እጥፍ ቢሰፋም 80 ከመቶ የሆነው ምድሯ በበረዶም የተሸፈነ ነው። ገና ያልተነካው የምድራችን ድንግሉ መሬት የሚገኘውም እዚሁ ነው። በአርክቲክ ዙሪያ ያለው ግግር በረዶ የዓለምን ሙቀት መቆጣጠሪያው ማብሪያና ማጥፊያው እዚሁ ነው የሚገኘው። የኒውክሌር ማበልጸጊያ ዩራኒየም በስፋት የሚገኘው እዚሁ ምድር ላይ ነው። የስልክ፣ የመብራት፣ የቴሌኮሙኒኬሽን ማስተላለፊያ መስመሮችን ለመስራት የሚያግዘው ማዕድንም ቢሆን በብዛት የሚገኘው እዚች ምድር ውስጥ ነው። እያወራን ያለነው ብዙዎች ሊወጧት እያማተሩባት ስላለችው ግሪንላንድ ደሴት ነው። መንገዳችን ጋር አብራችሁን ተጓዙ። በጠቅላላው የአርክቲክ ቀዝቃዛማና ውሃማ አካላት የበረዶ ቀለበት ያሰሩበት ምድር ነው። ለወጉም አረንጓዴ ምድር ወይም ግሪንላንድ ይባል እንጂ በግሪንላንድ አፈር ለማግኘት እስከ 30 ሜትር ወደ ታች መቆፈር ግድ ይላል። ላዩ በበረዶ የተሰፋ ነው። ምድሩም ነጭ የበረዶ ግግር ነው። መልከጥፉን በስም ይደግፉ እንደሚባለው በበረዶና በውሃ የተሸፈነችው ምድር አንድም የእርሻ እንቅስቃሴ የሌለባት ምድር ግሪንላንድ ይሏታል። የስሟ ትርጓሜም በ18ኛው መቶ ክፍለ ዘመን አካባቢም እየተሰጠ እንደሆነ ይነገራል። ስሟን የሰጠው አንድ አውሮፓዊ ሽፍታም ነው። ሽፍታው በወንጀል እንዳይጠየቅ ከአውሮፓ ተሻግሮ ግሪንላንድ ይደብቃል። ይህ ሽፍታም በበረዶ ኑሮውን እየገፋ ሌሎች ሰፋሪዎች እንዲመጡ አረንጓዴው ምድር ብሎ ሰየመው። ታሪክም ተቀበለውና በግሪንላንድም የሰፈሩ ነዋሪዎች አረንጓዴው ለምለም ምድር ወይም ግሪንላንድ ሲሉ ይጠሯታል። ግሪንላንድ ወደ 2.2 ሚሊዮን ካሬ ሜትር ቢሰፋም በዚህ ስፋት ልክ ግን የሚኖሩት ህዝቦች 56 ሺህ አይበልጡም። የዓለማችን ዝቅተኛው የህዝብ ጥግግት ያለበት ቀጠናም ነው። ለእያንዳንዱ የግሪንላንድ አባወራም መሬቱ ቢከፋፈል እስራኤልን የሚያህል መሬት ይደርሰዋል። ግሪንላንድ ከኤርትራ 19 ጊዜ፣ ከደቡብ ኮሪያም 21 ጊዜ፣ ከእስራኤል ደግሞ 15 እጥፍ ቢሰፋም 80 ከመቶ የሚሆነው ምድር በበረዶም የተሸፈነ ስለሆነም በስፋቱ ልክ እስካሁን ሰው አልሰፈረበትም። በሰሜን አሜሪካ የሚገኘው ግሪንላንድ ከየትኛውም ሀገር ጋር በየብስ አይዋሰንም። ምናልባትም የግሪንላንድ ቅርብ ጎረቤት ካናዳ ስትሆን አስገራሚው ነገር ግን ግሪንላንድ በጂኦግራፊም የሰሜን አሜሪካ ቢሆንም በአስተዳደርና ባህል ግን የአውሮፓ ነው። ግሪንላንድ በዴንማርክ ስር ይመራል። ከግሪንላንድ ዴንማርክ በአማካኝ ከ2500 ኪሎ ሜትር በላይ ርቀትም አለው። በአየር በረራ ከዴንማርክ ግሪንላንድ 6 ሰዓታትን ይወስዳል። እንዲያም ሆኖ ግሪንላንድ ራሷን የቻለች ቀጠና ብትሆንም ከታሪክና ከሕግ በመነሳት የዴንማርክ ግዛት ናት። ዴንማርክ ጡንቻዋ በፈረጠመ ጊዜም ግሪንላንድን ቅኝ ገዝታታለች። ስለዚህ ግሪንላንዶች ትስስራቸው ከዴንማርክ ጋር በመሆኑ የተባበሩት መንግስታት ግሪንላንድን ለዴንማርክ ሰጥቷል። ግሪንላንዶች ከአሳ በስተቀር ምንም የላቸውም። ምግብ የሚሰፍርላቸው ከዴንማርክ ነው። በሁለተኛው የዓለም ጦርነት ጦረኛው አዶልፍ ሂትለር ከጀርመን በርሊን ተወርሮ ዴንማርክን ተቆጣጠረም። ያኔም ዴንማርክና ግሪንላንድ ተለያዩ። ሁኔታው ለኔ ተመችቶኛል ብላም አሜሪካም ግሪንላንድን መልሳ ያዘች። ከአሜሪካም አላስካ ግዛትን ከሩሲያም እንደገዛችው ሁሉም ግሪንላንድንም ለመግዛት ከጀለች። ግሪንላንዶችም አንሸጥም አንለወጥም አሉ። ሂትለር ሲሸነፍ ዴንማርክም ነፃ ስትወጣም ዴንማርክና ግሪንላንድ እንደገና ተጋቡ። ጋብቻው እስከ ዛሬ የቀጠለ ሲሆን አሜሪካ ግን በተደጋጋሚ ግሪንላንድን ለመሸመት ረብጣ ዶላር እየመዘዘች በታሪኩ ውስጥ አሳልፋለች።
የምድር የሰሜኑ አካል የመጨረሻው ጫፍ የሆነው ግሪንላንድ ከግንቦት እስከ ነሐሴ መግቢያም ፀሐይ 24 ሰዓት አትጠልቅም። ቀኑን ሙሉ ፀሐይ ነው። የመሬት ዙረት የሚታየው ግሪንላንድ ላይ ነው። በዚህ ወቅት ግሪንላንዶች ለመተኛት ይቸግራሉ። ቀንና ሌሊቱም አይለይም። በእንቅልፍ እጦት ምክንያት በሰኔና በሐምሌ የሚታመሙ ግሪንላንዳውያን በርካቶች እንደሆነ ይነገራል። ከጥቅምት እስከ ጥር አካባቢ ደግሞ በግሪንላንድ 24 ሰዓት ሙሉ ጨለማ ነው። ስራ የሚሰራው በባትሪ ነው። መሬት መዞሯን ተከትሎ ፀሐይን ስለምትከተልና ከፀሐይ ፊት ለፊት ስለምትሆን የፀሐይ ፍርቅርቁ ብቻ ሳይሆን የቀንና የሌሊት ሁኔታውም ከሌላው ፈጽሞ የተለየ ነው። ተራራማም በረዷማም ውሃማ የሆነው ግሪንላንድ አንድም መንገድ የለውም። ከአንድ የግሪንላንድ ከተማ ወደ ሌላው ለመሄድ በአውሮፕላን ወይም በጀልባ መጓዝ ግድ ነው። በግሪንላንድ በመኪና ለመጓዝ መሰረተ ልማት የለም። መሬቷም በበረዶ ተራራ ተሸፍኗል። ግሪንላንድ ገና ያልተነካው የምድራችን ድንግሉ መሬት ነው። የዓለምን ሙቀት የሚቆጣጠረው በአርክቲክ ዙሪያ ያለው የግሪንላንድ በረዶ ነው። የኒውክሌር ማበልጸጊያ ዩራኒየም በስፋት የሚገኘው እዚሁ ግሪንላንድ መሬት ውስጥ ነው። የስልክ፣ የመብራት፣ የቴሌኮሙኒኬሽን ማስተላለፊያ መስመሮችን ለመስራት የሚያግዘው ማዕድን በብዛት የሚገኘው በግሪንላንድ መሬት ውስጥ ነው። ግሪንላንድ አውሮፓን ከአሜሪካ ያገናኛል። የመካከለኛው ምስራቅም በአትላንቲክ ውቅያኖስ በኩል ያዋስናል። ለዚህም ነው ሩሲያም ቻይናም አሜሪካም ሻርክ ሆነው ግሪንላንድን ለመዋጥ የሚያዛጉት። እንደውም ትራምፕ በ2019 ግሪንላንድን ለመግዛት በይፋም ጥያቄ አቅርበውም ነበር። ዘንድሮ ደግሞ ትራምፕ ግሪንላንድን በኃይል ለመውረር ወታደር አሰልፈዋል። እነ ጀርመን፣ እንግሊዝና ፈረንሳይ ደግሞ ግሪንላንድ የዴንማርክ ግዛት ነው በሚል አናስነካም ብለው የግሪንላንድ ዘብነን ብለው ቆመዋል። ሩሲያ በአርክቲክ ውቅያኖስ በኩል አሜሪካም በአላስካ በኩል ግሪንላንድን እየከበቡ ሲሆን ቻይናም የዓለም የባህር ኃይልን እየተቆጣጠረች ትገኛለች። ግሪንላንድ ካላት ስትራቴጂካዊ አቀማመጥ የተነሳ ለመዋጥ የተነሱ ሻርኮች ብዙ ናቸው። አሁን ግን ትራምፕ ትልቁ ሻርክ ሆነው ግሪንላንድን ለመሰልቀት በይፋ አፋቸውን ከፍተዋል። በዚህ ወቅት በግሪንላንድ 18 ሰዓቱ ጨለማ ነው። ከጨለማው በላይ ግን ግሪንላንድን ያጨለመው የትራምፕ ዛቻ ሆኗል። ትራምፕ ግሪንላንድን እኔ ካልዋጥኩ ቻይናና ሩሲያ ይውጧታል፣ አውሮፓም ግሪንላንድን አያድኗትም እያሉ ነው። አውሮፓም ግሪንላንድን ላለመስጠት ከአሜሪካ ጋር እስከ መጨረሻው እንፋለማለን ያለም ይመስላል። በባህር አሜሪካ ግሪንላንድን ለማግኘት በመሃል ካናዳ አለች። ትራምፕ ይህንን መሰናክልም ለማለፍ ካናዳም ግሪንላንድም የአሜሪካ ግዛት ናቸው እያሉ ነው። 56,000 ሕዝብ ያላት ግሪንላንድ ግን እንኳን በአሜሪካ ስር ለመሆን ራሱን የቻለ ሀገር ሆኖ ከዴንማርክም ለመነጠል ሕዝብ ውሳኔ ያስፈልጋል። በእርግጥ ግሪንላንዶች ሀገር ከሆኑ አሜሪካ ጠቅልላ ለመውሰድ አታመነታም። የሩሲያን መስፋፋት ለመግታት በሚል በግሪንላንድ አሜሪካ የጦር ሰፈር ከግሪንላንድ ዋና ከተማ ኑክ አካባቢ አስፍራለች። አሜሪካም ጠቅላላ ሰሜን አሜሪካን የምትጠብቀው ግሪንላንድ ላይ ሆና ነው። በቬኔዙዌላ ካራካስ የመጣው ድል በግሪንላንድም ይደገማል በሚል ትራምፕ በ80 ዓመታቸው እየሮጡ ነው። የሚቀድማቸውም ያለ አይመስልም። ትራምፕ ወደ ግሪንላንድ የሚገሰግሱት አሳ ለመብላት በበረዶ ለመንሸራተት ሳይሆን ከባዱን የሚሳይልና የኒውክሌር አረር ግሪንላንድ ላይ በመትከል አሜሪካን ለመጠበቅ ነው ሲሉ ደጋግመው ሲናገሩ ይሰማሉ። ዛሬም ሆነ ነገም የግሪንላንድ ዕጣ ፈንታ ብዙዎች እየጠበቁት ያለ ጉዳይ ሆኗል። ጤና ይስጥልን።